አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ዛሬ ደግሞ በኦሬንጅ ኬክ መጥቻለሁ። እንደምትወዱት ተስፋ አረጋለሁ። ይሄን ኬክ ከዚህ በፊት ሰርቸው በሾርት ስለሆነ አላያችሁትም። ይኸው እንግዲህ ኦሬንጅ አለኝ ያዘጋጀሁት። እዚህ ጋር ደግሞ እንቁላል አለኝ 4 እንቁላል፣ 1 ካፕ ስኳር፣ 1 ካፕ ዘይት አዘጋጅቻለሁ። ከዛ በኋላ ደግሞ ፒኪንግ ፓውደር እና ዱቄት አዘጋጅቻለሁ። ቫኒላ አለኝ። ይሄንን አድርገን እንሰራለን ማለት ነው። ይሄ እንግዲህ 2 ኦሬንጅ ነው፣ 2 ብርቱካን ልጬ በቅርጽ ቆርጬዋለሁ። እንቁላሉን ከላይ 4 እንቁላሉን እናረጋለን። 1 ካፕ ስኳር አድርገን ከዛ ቀጥሎ ዘይቱን እናረጋለን። ቫኒላ እናረግበታለን። 1 ቴብል ስፑን ቫኒላ አድርገን እንግዲህ እንፈጨዋለን በደንብ። እንግዲህ ሁላችን የተለያየ ብሌንደር ነው ያለን። አንዳንዱ በደንብ ላይፈጭ ስለሚችል ግን በደንብ ፍጩት። ኦሬንጁ እንትኑ በደንብ መፈጨት አለበት። በጣም ነው የሚጣፍጠው ይሄ ኬክ እና ተወዱታላችሁ ኢንሻአላህ። እንደዚህ አድርገን እንፈጨውና ከላይ ፈጭተን እንደጨረስን እንግዲህ የምናደርገው 2 ካፕ ከግማሽ ዱቄት እናደርጋለን። 2 ካፕ ከግማሽ እንዳይበዛባችሁ፣ 2 ካፕ ከግማሽ ነው የምናደርገው ዱቄቱን። ከዛው ላይ ፒኪንግ ፓውደሩን እናደርጋለን። በቀደም በሰራው ቪዲዮ ላይ ፒኪንግ ፓውደር አለ ብዬ ቤኪንግ ሶዳ ብዬው ነበረ፣ ግን ያው ሰዎች አንደርስታንድ አድርገዋል። 2 ካፕ ከግማሽ አድርገን ቤኪንግ ፓውደሩን ከላይ እናረግና በደንብ ፈሽተን በ350 ፋራናይት አድርገን 40 ደቂቃ እናረገዋለን። እንግዲህ ኦቨናችን ስለሚለያይ ሜክ ሹር በቼክ በማድረጊያው አይታችሁ ሞክሩት። መጀመሪያ ከማውጣታችሁ በፊት እኔ ያደረኩት በ350 40 ደቂቃ ነው ያደረኩት። እንዳይቀስ ብሎ ቆንጆ ሆኖ እንዲበስል በ350 አድርጉት። ቆንጆ ኬክ ነው። እንግዲህ በሌላ ስራ ደግሞ ኢንሻአላህ ተመልሼ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ጓደኞች።